ስላለን መሰለኝ ዘና ብለህ እየኖርክ ያለኸው። ንብረት የቆጠርሽ ነው? አልቆጠርኩም። ካስቆጠርከኝ ግን በሙስና ካመጣኸው ውጪ ምንም እንደሌለ አስቀድሜ እነግርሃለሁ። የራስሽን መቁጠር ፈልገሽ ነው? ብቆጥርስ ላቤን ጠብ አድርጌ መሰለኝ እየሰራው ያለሁት። እንደዛ ከሆነ ጥሩ፣ ትሞቻታለሽ። እመኚኝ፣ እገልሻለሁ። ቀላል ነገር የጠየኩሽ። እኔ ልጄ ልትወስድብኝ አልፈልግም። ስለዚህ ዓለም ያለችበትን ትነግሪኛለሽ። እሺ በቃ ልጄ ልቀቃት። ይኸውልሽ መሳሪያ በልጅ ፊት አላወጣም ብዬ ምረጭ። እነግርሃለሁ። ሙሉ መረጃ ጻፊ። እሺ እየጠጣሽ አንዳንዴ ተናደሻል? ለምን? አላውቅም። መጠጥ የደስታ መግለጫ ነው ወይስ ያዘን? እኔ ለሁለቱም እጠቀመዋለሁ። ጥሩ። ሁኔታሽ ግራ ያጋባል። ቀላል ግራ ያጋባል። ቅድም ስታለቅሽ አየሁሽ ልበል? አይገርምም? ከልጅነት የተረፈ እንጥፍጣፊ ሀዘኔታ ነበር በእንባ የወጣው። ማንሽ አንቺ የምታዙ? ምን ስለሆንሽ ነው የምታዙ? የኔ ሚስት ሆነሽ ለሌላ ሰው እየራራሽ ነው? ብራራ የራራውለት ሰው ፈጣሪም ኧረ እኔ ራሱ ምስክ ነው የሚመስለው። አስታውሽ፣ እኔ ስለምወድሽ ለአንቺ አዝናለሁ። አንቺ ደግሞ ለእኔ ብቻ ነው ማዘን ያለብሽ። እሺ እሺ ይብቃሻ። ታዲያ መጠጡ አሁን የከለከልከኝ ነገሮች ሁሉ እኮ ያለመጣ። እሺ ከበጣም ፊት ለፊት እጋፈጣለሁ። እስከ መቼ ይደበቃለሁ? ካሁን በኋላ እንዳሰኘው እንደፈለገው ላረገኝ አይችልም ብላ ትነግረዋለች። ቢሆን እባክሽ ተነሽና ተደበቂ ብሎ ይነግራታል። እና እሷን እሽትንና ትደበቃለች ማለት ነው። እንግዲህ የዛኝ አባይ ብሩ ሲከፍት ጭራሽ ብለቴ ቤት የመጣ ማለት ነው። ምን ትሰራለህ እዚህ እያለ ደጋጣሚ ዳታም ወደ አባይ ቤት ሄዶ እናቱን ለማግኘት ይወስናል። ከአባቱ ጋር ፊት ለፊት ይገናኛል ማለት ነው። እና አሁን የቀረችን እናት ልታሳጣኝ ነው እዚህ ድረስ የመጣ ወይንስ ፍላጎትን ምንድን ነው? አለሜ በሕይወት እንዳለች በደንብ አውቀዋለሁ ብሎ ይነግረዋል። ልጄ ቅዠት ነው፣ ምንም ነገር የለም፣ እናት በሕይወት የለችም ብሎ ሲነግረው አባዬ በቃ እኔ ልትዋሽ እንዳትሞክር፣ እናቴን እንዳገኛት በደንብ አውቀዋለሁ እያለ ነበር። ትሁት አስገድዶ በልጇ አስፈራርቶም አለሜ ያለችበትን ቦታ እንድትነግረው አስገድዳት። አባዬም አትፍሪ፣ እኔ ሁሌ ከጎንሽ ነኝ፣ ምንም ብፈጠር ከዚህ ህይወት ትድናለሽ እና ከልጅሽም ጋር ደስተኛ ሆነሽ ትኖራለሽ እያላት ነበር። እሷም ደስተኛ ነበረች። ከገዛ ይጠበቃል። ገዛኝ ወደ እነሱ ቤት አመራ ማለት ነው። እና ትሁት ምንም አማራጭ ስላልነበራት ያላት አማራጭ መናገር ብቻ ስለነበረው ሁሉ ነገር ትነግረዋለች ማለት ነው። ቢሆንም ግን ገዛኝ ምንም ብፈጠር አሁንም ቢሆን አለሜን ለማግኘት በጣም እየታገለ ነው ማለት ነው። አለሜ ግን የት እንዳለችው ብደብቆም ነገር ግን ገዛኝ ትሁትን በልጇ አስፈራርቷት የት እንዳለችው ለማወቅ ችሏል ማለት ነው። እና የተፈጠረውን ነገር ለማወቅ በሞከሩም ግን ችግሩ ምን እንደሆነ ለማወቅ እየጣረ ነበር። ገዛኝ ካሁን በኋላ እኔን እንድጫወትብኝ አልፈልግም፣ እሱ ምስል ሆነ ነው የሚጫወትብኝ እያለች በንዴት ስታወራው ነበር። እና እባክሽ እያለች ስታወራው ምንም ብፈጠር ምንም ነገር አይመጣም፣ ስለዚህ አሁን አለም የለችበትን ትናገኛለሽ፣ አለዛ ግን ልጅሽን ከዛሬ ቀን ጀምረሽ ልጅሽን ማየት አትችይም ብሎ እየዛተባት ነበር ማለት ነው። እና እሷም እባክህን እንደዛ አታርጎ ብላ እየለመነችው ነበር። ትሁት እኔ ነግሬሽ ነበር፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም፣ ነገር ግን የምፈልገው ነገር ብቻ ነው ብሎ ልጇን እያለቀሰች የኔ ልጅ እያለች እያቀፈች እያለቀሰች ነበር። እንግዲህ ልጅሽን የምትፈልጊ ከሆነ ምርጫው ያንቺ ነው፣ ስለዚህ መምረጥ አለብሽ፣ ወይ ልጅሽን ወይም ደግሞ አለሜን። ስለዚህ ልጅሽን የምትፈልጊ ከሆነ አለሜ የት እንዳለችው ትነግርኛለሽ፣ ወዲህ ሰው በግድሽ ብሎ ይዝትበታል። እሷ እያለቀሰች ሌላ አማራጭ ስለሌላት ያላት አማራጭ የት እንዳለችው መናገር ነበር። እና ሳትወደው በግዷ እንድትናገር ያደርጋታል ገዛኝ ማለት ነው።
ቤቲ በነገረችው በጣም ታዝንና ትከፋለች። እና እየተፈጠረ ያለው ነገር ግራ ቢገባትም ትሁትና ልጇ ስላተገናኙ ግን ደስተኛ ነበረች። በደስታ ብዛትም እያለቀሰች ነበር። እናቴ እኔ በጣም ደህና ነኝ አታልቅሽ እያለች ልጇ አይኖቿን እንባ እየጠረገች እያባበለቻቸው ነበር ማለት ነው። ነገር ግን ለምን ጥለሽኝ ሄድሽ ልጄ? እባክሽ ካሁን በኋላ የትም ጥለሽ አልሄድም የኔ ውድ ልጅ፣ በጭራሽ ማልቀስ የለብሽም እያለቻት ነበረ ማለት ነው። ነገር ግን በጣም እንደፈራችና ምን ማድረግ እንዳለባት ግራ እንደገባትም ጭምር ትነግራታለች። ምንም ቢፈጠር እባክሽን ምንም ነገር ማዘን የለብሽም እኔ ሁሌም ከጎንሽ ነኝ እያለ ትሁት እንግዲህ ምርጫው ያንቺ ነው፣ የምትፈልጊ በደንብ የሚታቂ ይመስለኛል። ስለዚህ አሁን የምፈልገው ያው ግልጽና ግልጽ ነው። ልጅሽን የምትፈልጊ ከሆነ ናታን እዚህ ቤት እንዳይመጣ እሱን ማሳመን ስራሽ ይሆናል። እሱም ብቻ ሳይሆን ከአሁን በኋላ አለም ቤት እንዳለችም ጭምር ትነግርኛለሽ። አለዛ ግን ልጅሽን በድጋሚ ልታገኛት ወይም ደግሞ ልታያት እንደማትችል ደግሜ እነግርሻለሁ ብሎ ትሁት ልመና እኔ ጋር አይሰራም፣ እኔ ጋር ድርድር ብቻ ነው የምሰራው፣ መደራደር ትችያለሽ፣ ልመና ግን አይቻልም። ምንም ብለሽ ብትለምኝ እኔ ገዛኝ በለቅሶ ወይም በሌላ ነገር የማመን ሰው አይደለውም። ስለዚህ ጥሩ ነገር እንዳረግ አትገፋፊ እያላት ነበር። ገዛኝ ግን በጣም ጨካኝ ነው። እችን አንድ ፍሬድ ውጭ ጻለች እንዴት በእናቷ ፊት ጭራሹ እንድታለቅስና እንድታዝን ታደርጋለህ? የሚባል ታውቃለህ? አንተም እኮ ልጅ አለ ይኖረኛ ታዲያ ብሎረች ምን ችግር አለው እያለ ነበር። ሌላ ምን አይነት ጭካኔ ነው እንደዚህ ይህን ያህል ክፉ እንድትሆን ያደረገክ ምንድን ነው ብሎ እየጠየቀው ነበር። እንግዲህ አለም ትሁት ከልጇ ጋር ደስተኛ ሆነ እያሳለፈች ነበር። ናታን ግን ትሁት ለምንድን ነው ወደ ቤት እንዳልመጣ ያለችበት ምክንያት ምንድን ነው ይመስለኛል። አባዬ አስፈራቷት ነው እንጂ በጭራሽ ሌላ ነገር አይደለም ብሎ ትሁትን ለማግኘት ግዴታ ወደ እሷ ቤት ሄዶ ለማወቅ ነበር። እና እናቴን አሳልፎ የሰጠች ማለት ነው ትሁት እያለ እና የትሁት ልጅን በዛ አጋጣሚ እየተዋወቃትና እሺ በቃ ልጅሽ ሳገኝሽ ደስ ብሎኛል፣ ግን እናት እኮ አሳልፎ የሰጥሻታል እያላት ነበር። እንግዲህ ሌላ ውሳኔና ሌላ ምርጫ አልሰጠኝም እና ቤትም ምንም ብትሆን ልጅሽ ነው የምታስቀድመኝ እና ትክክለኛ ነገር ነው ያደረግሽው እያለች ነበር። ቤቲ እባክሽን እንድትረጂኝ እፈልጋለሁ ብላ ብትለምንም እሷ ግን ምንም ልረዳሽ አልችልም ትሁት አዝናለሁ ስትላት በጣም ከፋት። እና ገዛኝ ደግሞ አለሜ እስከ ማታ ጊዜ ያላችሁ እንግዲህ አለሜ እጄ ካልገባች ልጅሽን በቀላል አሳልፌ ልሰጥሽ አልችልም እያለ እየሳጠባት ነበር ማለት ነው። እንግዲህ እባክህን ልጄን ትወልኝ ትንሽ እንኳን ሰውነት ወይም ደግሞ ትንሽ እንኳን ለሰው ዜናታ የሚባል አይሰማም ብለን ብላ ተጫውበታለች። ትሁት እኔ ነግሬሻለሁ እንግዲህ ከዚህ በላይ መጥፎ ቃል እንድናገር አትገፋፊኝ። ልጅሽን የምትፈልጊ ከሆነ አለሜት እንዳለችም ጭምር ልትነግረኝ ትችላለች። አለሜ እዛ ሄደችም አጎትሽ ጋር ነው ላክሽው፣ ግን አጎትሽ ጋር ማንም ሰው አልነበረም ብሎ ይነግረዋል። ከዛ አባዬ እንዴት ብድፍር ነው የኔ ቤት የምትመጣው? ድፍረት ከየት የመጣ ነው? ትሁት ሰው እንዳለ እዚህ ነግረኛለች እና እኔ የመጣሁት የበፊት ሚስቴን ለመውሰድ ወይም ደግሞ አለሜን ለመውሰድ ነው ብሎ ይነግረዋል። ኧረ እባክህ የሚስት ነው ሚስት አለ እንደ ሁለት እያለ ሲነግሮ ነበር። ትሰማኛለህ? ስለምን እንደምታወራው አላውቅም። በህግ ይዣለሁ ከቤት ይወጣልኝ አለዛ ፖሊስ እንደሚጠራ ይነግረዋል። ምንድነው ችግሩ? መጥፎ ነገር እንዳደረግ አትገፋፋኝ ሰውዬ። አሁን ሚስቴን ታመጣለህ ወይም ደግሞ የት እንዳለችው ትነግረኛለህ ብሎ ገብተህ መፈተሽ ትችላለህ፣ ግን ደግሞ በጭራሽ ቤቴ ገብተህ እንድትፈተሽ አልፈቅድልህም፣ ምክንያቱም ቤቴ ምንም ነገር ስለሌለ ብሎ ይነግረዋል። አይ በጭራሽ የሆነ ነገርማ እንዳለ እርግጠኛ ነኝ ብሎ ይነግራታል። ጭራሽ ትሁትን አስገድዷት ይመስለኛል ቤት ድረስ መጥቷል ገዛኝ። ስለዚህ አንድ ነገር ማድረግ አለብን፣ እዚህ መኖርሽ አደጋ ነው። ስለዚህ ይህንን አደጋ መቀነስ የምንችለው አንድ ነገር ብቻ ነው ብሎ ይነግረዋል። አባዬ
ትሰማኛለህ? በተደጋጋሚ ወደ ቤት ከሆነ አይነ ዙር የምታንጫብ ከሆነ በህግ አስጠይቃለሁ ብሎ አንተ ማንንን በህግ የምታስጠይቀኝ? ማን እንደሆን ካውቀኛል። ማንንም ልትሆን ትችላለህ፣ ግን ከህግ በታች መሆንን መርሳት የለብህም እያለው ነበር። እና የፈለግኩ ማድረግ ትችላለህ፣ እኔ ግን በጭራሽ አልፈራም ብሎ ሲነግረው አባይም እንግዲህ እንደማትፈራና እንደምትፈራው አብረን የምናይ ይሆናል ብሎ ይነግረዋል። ስለዚህ ይልቁንስ ባታበሳጨኝና ባትፈታተነኝ ደስ ይለኛል። እነግርሃለሁ ጥል እንደማልወድ፣ ግን እንግዲህ ከአቅሜ በላይ ከሆነ ከኔ ጋር መጋፈጥ አቅሙ ካለ መሞከር ትችላለህ እያለ ነበር። አባዬ እባክህን አለሜን ደብቃት፣ ልጄን ይዞ መጥቶ እያስፈራራኝ ነው፣ ወደ እናንተ እየመጣ ነው ብላ ትሁት ቀድማ ደውላ ነግረው ነበር። እና ያላት አማራጭ ይሄ ብቻ ስለነበረው ማለት ነው ልታረግለት ዛሬ ብረዳሽ ነገ ሀሳቤን ሊቀይር እችላለሁ። ስለዚህ ራስሽን እኮ እያጣሽ ነው እያለቻት ነበር ትሁት። ራስንና ካጣው እኮ ቆዩ አሁን ነው እንዴት አየሽ ራስን ማጣት? ምን አለበት ብድረት እንረዳሽ አልችልም ትሁት፣ ይልቁንስ በስክ ብትሆን ይሻልሻል፣ ልጅሽን መምረጥ ይኖርብሻል ስትላት አዎ ልጅን ከማን ጋር አላወዳድራትም እመርጣታለሁ ብላ ትወስናለች። አዎ እንደዛ ሳይሻልሽ አይቀርም ስትላት ነበር። እና እባክሽ ከዛ አባዬና አለሜ አንድ ላይ እያወሩ ነበር፣ ምን እየተፈጠረ እንዳለም ጭምር ማለት ነው። እና አንድ ላይ ሲያወሩ ቆይ ምን ማድረግን አንድን እኮ ይጎዳኛል ወይም ይገለኛል ስትለው በጭራሽ አይጎዳም አታስብ እያለችው ነበር። እና ምንም ቢፈጠር ምንም ነገር ማድረግ አትችልም ስትለው እሺ ይለዋል ማለት ነው። እና